ኢራን የባህሩን አውሬ መንጋ ፈታለቀቀችው። በኢራንና በአሜሪካ መካከል የተቀጣጠለው ታላቅ የጦርነት እሳት ምድርንና ባህሩን ማናወጥ በጀመረበት በዚህ አስፈሪ ሰዓት የአሜሪካ ግዙፍና አስፈሪ የጦር መርከቦች የኢራንን መንግስት ለመገልበጥና ምድሪቱን ለማንበርከክ ባህር ላይ ክንፎቻቸውን ዘርግተው ባሰፈሰፉበት ወሳኝ ወቅት ኢራን ማንም ያልጠበቀውንና የጦርነቱን ማርሽ በከፍተኛ ሁኔታ የቀየረ አዲስ መቅሰፍት ይፋ አድርጋለች። የዓለም የኢኮኖሚ የደም ስር የሆነው የሆርሙዝ ሰርጥን ጉሮሮ በእጇ ጨብጣ ከርችማ የያዘችው ኢራን የውሃ ውስጥ አውሬ መንጋዎቹን የሚመስሉ ፈጣንና እጅግ አደገኛ የሆኑ አነስተኛ ጀልባዎቿን ሰንሰለት ፈታ ወደ ባህሩ ለቃቸዋለች። እነዚህ እንደ አንበጣ መንጋ ባህሩን ያጥለቀለቁት ጥቃቅን ጀልባዎች አሁን ላይ በአሜሪካ ግዙፍ የጦር መርከቦች ላይ የጥቃት ናዳ ማውረድ የጀመሩ ሲሆን ያለ አንዳች ርህራሄ በወሰዱት አስደንጋጭ እርምጃ ያለ ኢራን ፍቃድና እውቅና ወደ ሆርሙዝ የባህር ወሽመጥ የረገጡትን መርከቦች ሙሉ በሙሉ በእሳትና በሰደድ እየነደለቻቸው ማምለጫ ያጡትን ደግሞ እያደኑ ምርኮኛ እያደረጓቸው ይገኛሉ። ይህ በባህር ላይ ፍልሚያ የአሜሪካ ግዙፍ ጦር መርከቦችን መተማመኛ የነበረው የጦር የበላይነት ገደል የከተተ ሲሆን የኢራን ፈጣን ጀልባዎች በባህሩ ሞገዱን እየቀደዱ በሚያወርዱት የብረትና የእሳት ውሽንፍር የጦርነት አቅጣጫ ሙሉ በሙሉ ወደማይታወቅ አስፈሪ ምዕራፍ አሸጋግረውታል። ይህንን የጦርነት ስልት ይበልጥ ለማጠናከር ኢራን ከሩሲያ ወታደራዊ ስልጣን የተሰጣቸውን እንደ ባህር መጋረጃ በውሃ ውስጥ የሚሽለኮለኩትን ዶልፊኖች ወደ ሆርሙዝ ውስጥ አስገብታለች። እነዚህ ፍጥረታት የጠላት ጠላቂዎችን ወዲያውኑ አድነው ለመለየትና መረጃዎችን ለመስጠት የሚያገለግሉ ናቸው። የኢራን ስትራቴጂካዊ በሆነው በሆርሙዝ ወሽመጥ ላይ የምትጠቀመው የባህር ውስጥ የርቀት መቆጣጠሪያ ድሮኖች፣ ፍጥነት ያላቸው ትንንሽ ጀልባዎችና መደበኛ የባህር ውስጥ ፈንጂዎችን ነው። ኢራን ከአሜሪካ ግዙፍና በቴክኖሎጂ ከናኙ የጦር መርከቦች ጋር ፊት ለፊት ተጋጥሞ መርታት እንደማይቻላት ጠንቅቃ ስለምታውቅ የመንጋት ጥቃት ስትራቴጂን የመረጠች ሲሆን እነዚህ ጀልባዎች በፋይበር ግላስ የተሰሩ እጅግ በጣም ፈጣንና በአውሎ ነፋስ ፍጥነት በውሃ ላይ የሚምዘገዘጉ 110 ኪሎ ሜትርን በሰዓት የሚጓዙ በመሆናቸው በጠላት ራዳር ላይ እንደ ጥላ ተነው ሳይታወቁ ጥቃት ሰንዝረው ያመልጣሉ። ኢራን እነዚህን ጀልባዎች በፋርስ ባህረ ሰላጤ በሚገኙ በርካታ ትንንሽ ደሴቶች፣ የተፈጥሮ ድንጋያማ ዋሻዎችና በስውር በመደበቅ የአሜሪካ ዘመናዊ ሳተላይቶችና የባህር ላይ ድሮኖች ሙሉ በሙሉ አድረው መዝግበው እንዳይዟቸውና እንዳያጠፋቸው በብልሃት ትደብቃቸዋለች። መጠናቸው አነስተኛ ቢሆንም ከባድ መተኮሻዎችን፣ የሮኬት ማስወንጨፊያዎችን፣ አጫጭር ጸረ መርከብ ሚሳኤሎችንና የባህር ውስጥ ፈንጂዎችን የታጠቁ ሲሆን በቅርብ ዓመታት ውስጥ ደግሞ ኢራን እነዚህን ጀልባዎች ያለ ሰው የባህር ላይ የሚንቀሳቀሱ የአጥፍቶ ጠፊ ጀልባዎችን በማድረግ በኃይለኛ ፈንጂዎች ሞልታ በሩቅ መቆጣጠሪያ ለጥቃት ታሰማራቸዋለች። ምንም እንኳን በቀጥታ ፍንዳታ በአሜሪካ የጦር መርከቦች ላይ ያደረሱት አካላዊ ጉዳት እስካሁን ውስን ቢሆንም በሱፐር ፓወር የአሜሪካ ላይ ከፍተኛ የደህንነት ስጋት፣ የኢኮኖሚ ኪሳራና ዲፕሎማሲያዊ ቀውስን መፍጠር ግን ችለዋል። የኢራን ፈጣን ጀልባዎች ትልቁንና መራራውን ጉዳት የሚያደርሱት ግን በአሜሪካ ወታደራዊ መርከቦች ላይ ብቻ ሳይሆን ለአሜሪካና ለምዕራባውያን ጥቅም በሚሰሩ ዓለም አቀፍ ነዳጅ ጫኝና የንግድ መርከቦች ላይ ሲሆን በርካታ የነዳጅ መርከቦችን በፈጣን ጀልባዎች በመክበብና በማጥቃት ፈንጂ አጥምደውባቸው አንዳንዶቹንም በጠመንጃ ኃይል አስገድደው ወደ ኢራን ወደቦች ጠልፈው ይወስዷቸዋል። ይህ አወዛጋቢ ድርጊት በሆርሙዝ ወሽመጥ በኩል የሚደረገውን ለዓለም ኢኮኖሚ የደም ስር የሆነውን የነዳጅ ትራንስፖርት ዋስትና በማናር የኢንሹራንስ ዋጋ ሰማይ እንዲነካና በዓለም ነዳጅ ገበያ ላይ ከፍተኛ ውከትና ቀውስ እንዲፈጠር አድርጓል። በአጠቃላይ የኢራን ፈጣን ጀልባዎች ጥንካሬ የአሜሪካ መርከብ ሙሉ በሙሉ ሰምጦ ማጥፋት ሳይሆን በአነስተኛ ወጪና በማይገመት ድንገተኛ እንቅስቃሴ የዓለምን ግዙፍ የባህር ኃይል ማስጨነቅ፣ ማስተጓጎልና በስጋት ማሸበር መቻላቸው ነው። በአሁኑ ሰዓት የኢራን አብዮታዊ ጥበቃ ጦር የባህር ኃይልና መደበኛ የኢራን ባህር ኃይል በአጠቃላይ በግምቱ ከ3000 እስከ 5000 የሚጠጉ አነስተኛ ፈጣን ጀልባዎችን በእጃቸው ያደረጉ ሲሆን ከተሰማሩት የሞት ተልእኮና ከታጠቁት ገዳይ መሳሪያ አንጻር እነዚህ ጀልባዎች በሶስት ዋና ዋና ምድቦች ይከፈላሉ። የመጀመሪያዎቹ በሺህ የሚቆጠሩ መደበኛ የታጠቁ የጥበቃ ጀልባዎች ለምሳሌ እንደ አሹራና ታሪክ ያሉ አይነቶች ሲሆኑ ከባድ መተኮሻዎችና ትንንሽ ሮኬቶችን የታጠቁ በመሆናቸው በዋናነት ለመንጋ ጥቃትና የባህር ላይ መስመሮችን ሙሉ በሙሉ ዘግቶ የጠላት መተላለፊያ ለማሳጣት ያገለግላሉ። ሁለተኛው ምድብ ደግሞ በመቶዎች የሚቆጠሩ ሚሳኤሎችን ታጣቂ
ፈጣን ጀልባዎች ሲሆኑ እነዚህ እንደ ዞልፋጋርና ሲራጅ ያሉ ይበልጥ ዘመናዊ እጅግ ከፍተኛ ፍጥነት ያላቸው እስከ 100 ኪሎ ሜትር ርቀት ድረስ ተወንጭፈው መምታት የሚችሉ ገዳይ ጸረ መርከብ ሚሳኤሎችን በጉያቸው የያዙ ናቸው። ሶስተኛው የቅርብ ጊዜ አስፈሪ ፈጠራ ደግሞ ያለ ሰው የሚንቀሳቀሱ አጥፍቶ ጠፊ ጀልባዎች ሲሆኑ በቅርብ ዓመታት ቁጥራቸው በከፍተኛ ሁኔታ እየጨመረ የመጣ የራዳር ፈጽሞ የማይታዩና በከባድ ፈንጂ ተሞልተው በሩቅ መቆጣጠሪያ አልፎ አልፎም በካሜራ የታገዘ አርቲፊሻል ኢንተለጀንስ በመጠቀም የጠላት መርከቦችን አሳደው ለመጨፍለቅና ለማጋጨት የተዘጋጁ የብረት አራዊት ናቸው። የእነዚህ ጀልባዎች ሌላኛው አስገራሚ ሀቅ አብዛኞቹ የሀገር ውስጥ የሚመረቱ በመሆናቸው እንደ መደበኛ የጦር መርከቦች በዓለም አቀፍ ገበያ ላይ ቀጥታ ለሽያጭ ዋጋ የሌላቸው ቢሆንም ወታደራዊ ተንታኞች እንደሚያስቀምጡት ዋጋቸው እንደየአነሳሳቸውና እንደየአቅማቸው ይለያያል። በዚህ መሰረት ቀላልና ፈጣን የጥበቃ ጀልባዎች ለምሳሌ አሹራ በፋይበር ግላስ የሚሰሩና የውጭ ሞተር የሚገጠምላቸው በመሆናቸው የማምረቻ ዋጋቸው በጣም አነስተኛና በአንድ ተራ ሲቪል የፍጥነት ጀልባ ውስጥ የማይበልጥ ሆኖ ከባድ መተኮሻዎችና የሮኬት ማስወንጨፊያዎችንም ጨምሮ በአጠቃላይ ግምቱ ከ20,000 እስከ 50,000 ዶላር ብቻ የሚጠይቅ ነው። በፈንጂ የሚሞሉና የሩቅ መቆጣጠሪያ ቴክኖሎጂ እንደ ጂፒኤስ ካሜራ የሚገጠምላቸው ያለ ሰው የሚንቀሳቀሱ የአጥፍቶ ጠፊ ጀልባዎች ደግሞ እንደ ቴክኖሎጂያቸው ጥራትና ውስብስብነት ዋጋቸው ከ50,000 እስከ 150,000 ዶላር ይደርሳል። ሶስተኛውና በጣም የተራራቁት የራዳርና የተራቀቁ የቴሌኮሙኒኬሽን መሳሪያዎች እንዲሁም የባህር ላይ ሚሳኤሎችን የሚሸከሙ የሚሳኤል ታጣቂ ፈጣን ጀልባዎች ለምሳሌ ዞልፋጋር የታጠቁ የሚሳኤል አይነት አጥፍቶ ጠፊዎች ዋጋቸው ከ500,000 ብር እስከ 2 ሚሊዮን ዶላር ሊጠጋ ይችላል። የዚህ ሁሉ ስትራቴጂ ዋጋ ሚስጥር ትልቁ የኢራን ወታደራዊ ጥቅም ዋጋ ተመጣጣኝ አለመሆኑ ሲሆን ኢራን ከ50,000 ዶላር ብቻ በምትሰራው በአንድ አነስተኛ ተራ ጀልባ ወይም ድሮን አሜሪካን እጅግ በጣም የበዛ ቢሊዮኖች አፍስሳ ከ1 ቢሊዮን እስከ 2 ቢሊዮን ዶላር ያወጣችበትን ግዙፉን ያጥፍቶ ጠፊ መርከብ በባህር ላይ ለማሸበር፣ ለማስፈራራት ወይም ከፍተኛ ጉዳት ለማድረስ በልበ ሙሉነት ትጠቀምበታለች። ይህ ሳይበቃ አሜሪካ እነዚህን ትንንሽ ጀልባዎች መታ ለመጣል የምታወጣው አንድ የአየር መከላከያ ሚሳኤል ዋጋው ብቻ ከ1 እስከ 4 ሚሊዮን ዶላር የሚጠይቅ በመሆኑ ጦርነቱ ለአሜሪካ ከፍተኛ የኢኮኖሚ ደም ማፍሰስና የስትራቴጂ ሽፈት የሆነ ይገኛል። እነዚህ መሳሪያዎች በተለያዩ ጊዜ እነዚህ ጀልባዎች በዓለም ላይ ከዚህ ቀደም ጥቅም ላይ ውለዋል። በ2000 ዓ.ም በየመን በአልቃይዳ የተፈጸመው የዩኤስኤስ ኮል ጥቃት ሲሆን አንዲት አነስተኛ የፈንጂ ጀልባ ግዙፍ የአሜሪካ አጥፊ መርከብ ምን ያህል ልታቆስለው እንደምትችል ያሳየ በመሆኑ የክስተት ኢራን አነስተኛ ፈጣን ጀልባዎችን በስፋት እንድታመርትና የጦር ስትራቴጂዋ ዋና አካል እንድታደርግ ትልቅ የልብ ማበረታቻ ሆኖላታል። በመቀጠልም እንደ አውሮፓውያን አቆጣጠር በጥር 2008 የኢራን ፈጣን ጀልባዎች 3 የአሜሪካ ጦር መርከቦች ማለትም ዩኤስኤስ ፖርት ሮያል፣ ዩኤስኤስ ሆፐር እና ዩኤስኤስ ኢንገርምን ከበው በጣም በተቀራረበ ርቀት ላይ በመሆን በሬዲዮ በቅርቡ ትፈነዳላችሁ የሚል የሚያንቀጠቅጥ አስፈሪ መልእክት በማስተላለፍ በአሜሪካ የባህር ኃይል ላይ ታላቅ መደናገጥና ውጥረትን የፈጠሩ ሲሆን አሜሪካውያኑ እጣ ፈንታቸው ለመወሰንና ተኩስ ለመክፈት ሰከንዶች ሲቀራቸው ጀልባዎቹ በድንገት ተመልሰዋል። የኢራን ድፍረት በዚህ ሳይበቃም እንደ አውሮፓውያን አቆጣጠር ጥር 2016 ሁለት የአሜሪካ ወታደራዊ ትንንሽ ጀልባዎችን በቴክኒካል ብልሽት ምክንያት ሳያውቁ ወደ ኢራን ግዛት ባህር በገቡበት ወቅት የኢራን ፈጣን ጀልባዎች መብረቅ በሆነ ፍጥነት ከበው 10 የአሜሪካ ባህርተኞችን ማርከው ያሰሩ ሲሆን ከ15 ሰዓታት በኋላ ቢለቀቁም ለአሜሪካ ታላቅ ወታደራዊና የዲፕሎማሲ ውርደትና የፊት ጥቁረት ነበር።